ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሱፊቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ አንዲት ቪዲዮ ይዘን መጥተናል። ሃይማኖታዊ ክርክር ነው። ያው የሃይማኖት ንጽጽር ከመሆኑ የተነሳ በሁለቱም በኩል ደስ የሚያሳይ ነገር ነው። እስከ መጨረሻው እዩትና ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ቤተሰብ ያልሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ያው ቤተሰቡ ነው ማለት ነው። እንዲሁም ቤተሰብ የሆናችሁ ላይክ እና ሼር በማድረግ ደግሞ አጋርነታችሁን አሳዩን ለማለት እንወዳለን። እስኪ ቪዲዮውን እስከ መጨረሻው ነው በጋራ ባንድ ሆነን ኢያሱ ብለህ ምሳሌ ሰጠኸኝ። ስለዚህ ለኢያሱ አምላክ በምን ቋንቋ ነው ቃሉን የገለጠለት? አጭር ጥያቄ። በአማርኛ ነው፣ በእንግሊዝኛ ነው፣ በዕብራይስጥ ነው? ንገረን። በዕብራይስጥ ይሁን በአረማይክ ይሁን ሂሳብ የለም። ካላወቅ ባላውቀው እና ወደሚቀጥለው እንሄዳለን። በዕብራይስጥም ይሁን በፈለገው ቋንቋ ይሁን ብሎ ሂሳብ የለም። አንተም ለምድረምቶ እግዚአብሔር የለም ብለህ ከዛ በኋላ ነው ማስተምጥተው። ቆይ አንድ ነብይ አለ አምላክን እግዚአብሔር ብሎ የጠራ ኢያሱ ብለኸኛል። ኢያሱ በምን ቋንቋ ነው አምላክ ቃሉን የገለጸበት? በአማርኛ ነው ወይስ አይደለም? መልስ። በምን ቋንቋ ተገለጠ? ተተርጉመ ተቀምጧል። በአማርኛ ተተርጉመ እግዚአብሔር ተባለ። ምን መለክ አምላክ ፈጣሪ ስለ ትርጉም አይደለም ጠይቀህ ወይ ትልቅ ሰው አይደለ እንዳት አዳምጥ። በምን ቋንቋ አሁን ተተርጉመ ተቀምጦለታል። እኔ ስለ ትርጉም አይደለም ጥያቄ። መጀመሪያ ሳይተረጉም በፊት የመጀመሪያ ቃሉ የተገለጠለት በምን ቋንቋ ነው? መልስ። አጭር ጥያቄ መልስ። አንተ መመለስ መልስ። ወዴትም አትሄድም። እግዚአብሔር የሚባል አምላክ የለም እስክትል ድረስ አልለቅህም። ለኢያሱ አምላክ በምን ቋንቋ ነው ቃሉን የገለጠለት? ስለ ትርጉም አይደለም ጥያቄ፣ ሳይተረጉም በፊት በል ጠንክር። ጌታ አሁን የራስህ ሊያቅል ይተሰሰኝ እኮ ነው። ጥያቄው ክርስትናን ውሃ አስበላኸው፣ እግዚአብሔር የሚባለውን አምላክ ውሃ አስበላኸው በራስህ ጊዜ። ለኢያሱ የገለጠለት መለስ አማርኛ እንደሆነ አመንካ እንኳ አትችል። የመጨረሻ ጥያቄ ነው የምጠይቅህ። እግዚአብሔር ለኢያሱ በምን ቋንቋ ነው ገለጠለት? በአማርኛ እንዳልሆነ አምነሃል። ትርጉም ነው እኔ ጋር ያለው ብለሃል። ሳይተረጎም በፊት የገለጠለት የምን ቋንቋ ነው? ግልጽ ጥያቄ መልስ። እሺ፣ በምን ቋንቋ ነው የወረደልን? በዕብራይስጥ ነው። በዕብራይስጥ ነው። በምንም ያውርድ እግዚአብሔር ራሱን በምንም የሚል መልስ አሁን በምንም ቋንቋ ይውረድ። እሺ፣ በምን ቋንቋ ነው ያናገረው ኢሳያስ? በምንም ይናገር፣ በምንም ይናገር ሳይሆን እንግሊዝኛም ይሁን በምንም ይሁን። እሺ፣ በአማርኛ ግን አይደለም። በአማርኛ ግን አይደለም። እግዚአብሔር ታዲያ በአማርኛ አልተናገረም ማለት ታዲያ እግዚአብሔር ራሱን አይናገርም ማለት ነው? አይገልጥም ማለት ነው? ኢሳያስን ያናገረው በምን ቋንቋ ነው? ኢያሱን ያናገረው በምን ቋንቋ ነው? በአማርኛ ነው ወይንስ አይደለም? ችግር የለም ንገረን። ኢሳያስ የት ሀገር ሰው ነበር? ኢሳያስ የት ሀገር ሰው ነበር? በምን ቋንቋ ነው? እስራኤል አይደለ? ስለዚህ ስማ፣ ኢሳያስም ይሁን ኢያሱ አይሁዳውያን ከሆኑ ወይ በአንግዳ በዕብራይስጥ ነው የሚወርደው ወይ ደግሞ በአረማይክ ማለት የተገለጠለት ማለት ነው ቃሉ። አሁን የዕብራይስጡን አውጣና የአምላክ ስም እግዚአብሔር ነው የሚል አሳየን። እግዚአብሔር ነው በዕብራይስጥ የአምላክ ስም መልስ። ጌታ ዘመንህን ይባርክ። ነገር አስለ አሁን ይኸውልህ ጥያቄ ሸሸኩ። ጥያቄውን በቃ የአምላክ ስም በዕብራይስጥ እግዚአብሔር ነው ወይንስ አይደለም? መልስ። ሊቀጥል ወደ ሌላ ጥያቄ ሊለስ ስለማት መልሰው የአምላክ ስም እግዚአብሔር እንዳልሆነ በዕብራይስጥ በቃ መሰክር። ክራስ እኛ የእጄ ላይ ሆኖ ትርጉም
ስለዚህ የአምላክን ስም እግዚአብሔር ብሎ የጠራለህ አንድ ነቢይ የለም ማለት ነው። ይህ ነው አሁን ወደ ቀጣዩ ስለዚህ እግዚአብሔር ከዕብራይስጥ በሌላ የገለጠለት አንድ ነቢይ አለው። ከዕብራይስጥ ሌላ ቋንቋ መናገር ይችላል እግዚአብሔር? አንተ ራስህ በቃ አንድ ማስረጃ ለምን ትደረባለህ? አሳመንኩ እኮ እግዚአብሔር የሚባል አምላክ ነቢያቶች እንደማያውቁ አመንክ እኮ። ትርጉም ነው እጅ ላይ ያለው። ታዲያ በምንድን ነው የሚናገረው? ኢያሱ በዕብራይስጥ ማለት ነው። በዕብራይስጥ እግዚአብሔር ይላል ወይ? ወፍ የለም። ስለዚህ እግዚአብሔር የሚባል አምላክ አያውቁም ነቢያቶች። አንደኛ ይሄ ነው። ሁለተኛ ሆነ እግዚአብሔር ከዕብራይስጥ ሌላ ቋንቋ እግዚአብሔር ከዕብራይስጥ ውጭ በሌላ ቋንቋ የገለጠለት አንድ ነቢይ ያለ ቃሉን አለ ወይ? መዳረግ ብቻ ነው። ራስህ ያስቀመጥከው ወጥመድ ላይ ነው ያደረግኩ ያለሁት እንዲህ ያደረግኩ ማለት ምን ሆነ ሄራለን። ስለዚህ እግዚአብሔር ከዕብራይስጥ ውጭ ሌላ ቋንቋ አይናገርም ማለት ነው። ይሄ ነው። አላህ ለምንድን ነው ራሱን ቋንቋ ያልገለጠው? በራሳቸው ጊዜ አላህና መልእክተኛውን ኢስላምን ወጥመድ ውስጥ ያስገቡ መስሏቸው አንዳንድ ጥያቄዎችን ይዘው ይመጣሉ ክርስቲያኖች። በጣም የዋህነታቸው ግን በዚያ ወጥመድ መጀመሪያ የታነቁት ራሳቸው መሆናቸውን አያውቁም። ያንኛ ዘወር ብለን ያውንልህን ብለን ያንን ማሳየት ብቻ ነው። ምን ወደሚመጣ አላህ ከአረበኛ ውጭ አይናገርም ማለት ለአምላክ አላህ ሱብሓነሁ ወተዓላ ቋንቋዎችን ሁሉ የፈጠረ አምላክ ነው። እኔ ለዛ ማስረጃ መስጠት አቅቶኝ አይደለም፣ እሰጠው ነበር፣ ልሰጣቸው ነው። እሱንም አላህ ሱብሓነሁ ወተዓላ የዓለምን ቋንቋ የፈጠረው እርሱ እንደሆነ ቃል በቃል እሰጣቸዋለሁ። ለእያንዳንዳችን ቋንቋችን የሰጠው እሱ እንደሆነ እነግራቸዋለሁ። ያ ከመሆኑ በፊት ግን አንድ ሰው መጥቶ ሹብሃ ሲያስቀምጥ ጊዜ በሰዎች ላይ ያ ሹብሃ መገለጥ አለበት። ከገለጥክ በኋላ ሹብሃውን ትክክለኛውን መንገድ ታስቀምጥላቸዋለህ። እንደዛ መሆን ስላለበት ነው። አሁን ይህ ሰው የምን አለ? ከአረበኛ ውጭ አይናገርም አለ። ለምን? በአረበኛ ነው እና የተናገረው። እስኪ እንደሱ ከሆነ ከዕብራይስጥ ውጭ በሌላ ቋንቋ ያወረደለት አንድ ነቢይ ያለ ወይ? የለም፣ ወፍ። ስለዚህ እግዚአብሔር ዕብራይስጥ ብቻ ነው የሚችለው ወደሚለው መሄድ ይችላል? ያስኬዳል? እንደዚህ አያስኬድም። ይህ ጅል ጥያቄ ነው። የምሬ ነው። ወላሂ አምላክ ከሆነ ሁሉም ቋንቋዎች ያውቃል፣ ያሳውቀውም እርሱ ነው ብለን እናምናለን። አንድ ሙስሊም ተነስቶ እግዚአብሔር ከዕብራይስጥ ውጭ ሌላ ይናገራል ብሎ የጠየቀ ሙስሊም እንደዚህ ዓለም ላይ ታገኛለች? አታገኝም። ሙስሊም አስተዋይ ነው። ስለ መለኮት፣ ስለ አምልኮት፣ ስለ ጥያቄዎች ነው የሚያነሳው። ያ ነው። ይሄ ነው እና እግዚአብሔር በሚል ለምሳሌ አምላክ ስሙን ገልጦልናል አለ በአማርኛ። በእንግሊዝኛ ሁሉ ገልጦልናል ብሎ ነበር። እሱን አልፌው ነው በእንግሊዝኛ እንዳው እንግሊዝ ሀገር ላይ የላከው ነቢይ ያለ ወይ? ስሙንስ ማን ብሎ ነገረው ብዬ ጠይቀው መልስ የለው ነበር። ከአማርኛ ጀምርኩለት ከራሱ ማለት ነው። እንዲህ ያው እግዚአብሔር ብሎ የገለጠለት አንድ ነቢይ ያለ ወይ? የለም። ታቻለ ማን አለ ለምሳሌ ስለው አለ ብሎ እሱ ማን አለ? ማን አለ ስለው ኢያሱ አለ። ኢያሱ ጥሩ። ኢያሱ የምን ቋንቋ ተናጋሪ ነበር? የዕብራይስጥ አለ። ታዲያ በዕብራይስጥ ምንድነው? ማን ተብሎ ነው የሚጠራው አምላክ? ኤሎሄም ነው ወይም ኤሎሃነ ካለ እግዚአብሔር እንዳልሆነ በቃ ተበላ ማለት ነው። ማንም ይሁን እኔ ምን አገባኝ? ያስከድም እንደዚህ አምላክ አላህ ስብሐነሁ ወተዓላ አሁን ስመጣላቸው ጊዜ እርሱ ቋንቋዎችን ሁሉ የፈጠረ አምላክ ነው። ከሱ እንነሳ። ከዚያ ወዴት እንሄዳለን? ነቢያቶችን ሁሉ በሚናገሩበት ቋንቋ ሲልካቸው እንደነበር ማስረጃ ሰጣቸዋለሁ። የቁል አላሁ ስብሐነሁ ወተዓላ ፊ ሱረት ኑር ወሚን አያቲሂ ኸልቁ ሰማዋት ወልአርድ። አምላክ አላህ ስብሐነሁ ወተዓላ በሱረት ኑር ላይ ምን አለ? ከተአምራቶች መካከል ሰማያትን ምድርን መፍጠሬ፣ የቋንቋዎቻችሁ መለያየት፣ የከለሮቻችሁ መለያየት። አያችሁ አይደለ? ይህ ከድንቅ ስራዎች መካከል እያለ ይገልጻቸዋል። የተለያየ ቋንቋ የተለያየ ከለር አድርጌ እናንተን መፍጠር እያለ ይናገራል። በተለያየ ቋንቋ አላህ ስብሐነሁ ወተዓላ እኛን መፍጠሩ፣ በተለያየ ከለሮችን እኛን መፍጠሩን ከታላላቅ ስራዎችና ተአምራቶች መሆኑን ይነግረናል ማለት ነው። ይሄ ነው። ወደ ነቢያቶች ቋንቋ ስንመጣ ጊዜ ወማ አርሰልና ምን ቀብሊከ ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ይላል። ሊዩበይነ ለሁም ሙሐመድ ሆይ ከአንተ በፊት መልእክተኛንና ነቢያትን አላኩም በህዝቦቹ ቋንቋ ቢሆን እንጂ አለ።
እያቸው አይደለ በህዝቦች ቋንቋ በእያንዳንዱ ህዝብ ቋንቋ ስሰጠው ነበር መለኮታዊ ቃልን ያን ነብይ እያለ ይናገራል። ታዲያ ወዴት ነው? ለአረብ ብቻ ነው ወይ የላከው ካላችሁ ላ አላህ ስብሐነሁ ወተዓላ ይላል ወለቀድ በአትና ፊ ኩሊ ኡመትን ረሱለን አን ዕቡዱ ላህ ወጅተኒቡ ጣጉት። ሙሐመድ ሆይ በእርግጥም ወደ እያንዳንዱ ህዝብ ወደ እያንዳንዱ ትውልድ መልእክተኛ ነቢያትን ልክ ያለሁኝ አለ። እያቸው አይደለ ህዝብ የነበረው በእስራኤል ብቻ ነው ወይ? ኧረ አይደለም። በሌላም ዓለም ላይ አላህ ስብሐነሁ ወተዓላ ሲልክ ነበር። በእስራኤልም ላይ ልኳል፣ ልክ እንዲሁ በአረቦችም ልኳል። በሁሉም ዓለም ላይ ሲልክ የቆየ አምላክ ነው አላህ ስብሐነሁ ወተዓላ። ከእስራኤል እንደላካል ወለቀድ አርሰልና ሩሱለን ኢላ በኒ እስራኤል አላህ ስብሐነሁ ወተዓላ በእርግጥም ወደ እስራኤላውያን ሰዎች ነቢያትን ልክ ያለሁኝ ይላል። ይሄ ነው። ልክ እንዲሁ ከአረቦችም ልኳል ወይ? አዎ ልኳል አላህ ስብሐነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ሰላሰቱ ሚነል ዐረብ ይላሉ። 4 ነቢያት ከአረብ የተነሳሉ ብለው ለናሙናነት ያክል እነዚህን ጠቅሰውልናል። 3 ነቢያት ሁዱን ሚነል ዐረብ ወሷሊሑን ሚነል ዐረብ ወሹዐይቡን ሚነል ዐረብ። እነዚህ ጋር በቃል ያነሷቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ አምላክ አላህ ስብሐነሁ ወተዓላ ቋንቋዎችን ሁሉ የፈጠረ አምላክ ነው አንደኛ። ሁለተኛ ሁሉንም ነቢያት በየህዝብ ቋንቋ እልከዋለሁኝ እያለ ይናገራል። ሶስተኛ በዓለም ላይ ሁሉ ነቢያትን ልክ ያለሁኝ ሲል ቅድም ምን ብሏል? በእያንዳንዱ ህዝብ የራሱን ቋንቋ ልክለታለሁኝ በሚናገረው በህዝብ ቋንቋ እያለ ተናግሯል። ለሁሉም ዓለም ሲልክ ጊዜ ሁሉም ዓለም ላይ የሚላኩ ነቢያቶች የሚናገሩት በህዝቦቻቸው ቋንቋ እያደረገ አላህ ስብሐነሁ ወተዓላ ሲልክ ነበረ አምላክ ነው ማለት ነው። ወኢን ሚን ኡመትን ኢላ ኸላ ፊሃ ነዚር። ሙሐመድ ሆይ ከአንተ በፊት አንድ ትውልድ አላለፈችም ነቢይ ያለፈባት ቢሆን እንጂ አለ። እንግዲህ ትውልድ ሲል ጊዜ ዓለም ላይ የሚገኝን ህዝብ ነው። በእያንዳንዱ ህዝብ ላይ ልክ ያለሁኝ ይላል። ለዚህ ሁሉ ማስረጃ ላሳያችሁ። ኢብራሂም ማውጣት ትችላለህ? ኢብሮ